ሰላም ጤና ይስጥልኝ ውድ ተመልካቾቻችን ቦንጋ ዩኒቨርሲቲ ግቢ ውስጥ እንገኛለን ከዚህ ግቢ አንድ አካል ጉዳተኝነት ያልበገረውን ተማሪ ይዤላችሁ ቀርቤያለሁ ከዚህ ተማሪ ህይወት የምንማረው ይኖራል ከዝግጅታችን ጋር መልካም ቆይታ ራሴን አስተዋውቀን ማለቴ ሙሉ ስሜ ካሊድ ኡመር ይባላል ያው የመጣውበት ከገዋታ ነው ያለውበት ደግሞ በቦንጋ ዩኒቨርሲቲ 3ኛ ዓመት ኮምፒውተር ሳይንስ ተማሪ ነኝ ስለበሰቦች ነታስቲ አስተዋውቀን ተወልጄ ያደኩበት በከፋ ዞን ገዋታ ወርዳን በሰፈር ነው እንደዚህ ተፈጥሯዊ ሁኔታ ተወለድኩ ያልተማረ በሰብ ነው ተወለድኩት እናም ግን እኔ ተማሪ እዚህ ደረጃ ላይ ደርሻለሁ በሚመስለኝ ነገሮች ሁሉ በማድረግና ሁሉም ነገር በሚችለውን ሁሉ ነገር በማድረግ ጥራት እስከዚህ ደርሻለሁ ከዚህ በኋላ ያለው ደግሞ ፈጣሪ ቀልቤ ተስፋ አደርጋለሁ እስቲ የትምህርት ህይወቴን እንዴት ታነሳለህ ከስር ጀምረህ ብታነሳለህ መጀመሪያ ትምህርት ክላስ ለመግባት ሲጀምር ያው መጀመሪያ ሲል ጓደኞቼ ጥሎ ክላስ ሲገቡ የምጫወተው ልጅ በቃ እንደ ግዳጅ አስገቡኝ ስላቸው ያው የሆነ መምህር በምን ልትጽፍ ነው እንዴት ተብሎ ነው አንተ መመዘግበው አይሆንም ማለት ከዛም በኋላ ተናድጂ ያለቀስኩ ተመልሼ መጣው ከዛም በኋላ ደግሞ ሁለተኛ ዓመት ያኛ ጓደኞቼ ሁለተኛ ክፍል ምናምን ከሆነ በኋላ ያው ወደዛ ተመልሼ ሲሄድ እጄ ለአንደኛው ሲሄድ ለምን መጣው አልተለማማር መጥቼ ነው ምናምን ሰላምና መጥቼ እንደዚህ እናስገባም ስለው ተመልሼ እርኳልና የሆነ መምህር ነበር ማነው ስሙ እስማኤል ይባላል ከዛም በኋላ መዝግቦኝ ደፍተር እስክሪብቶ ሰጥቶኝ አንተ ብቻ ተማሪ እንጂ አንተ ብቻ የምትማረው ከሆነ የሚያስፈልገው ነገር ሁሉ እኛ ከማድረግ ወደ ያላንን በሚሉ አሉ ከዛ ከ1 እስከ 8 ሚዳቦ አንደኛ ደረጃ ትምህርት ቤት ተማርኩ ከዛው ከ9 እስከ 12 ደግሞ ገዋታ ፕሪፓራቶሪ እና መሰናዶ ትምህርት ቤት ነው የተማርኩት እንዴት ነው ጎበዝነ መካከለኛ ነህ በምን አይነት ሁኔታ ነው ያሳለፍከው የደረጃ ተማሪ ነኝ ሆኖም ደግሞ በቃ ያው እንደመሆኑ ሁሉም ይቻለውን ነገር ከኔ የሚጠበቀው ነገር ያደረኩ ነው ያው ከሰው በታች አይደለም ማለት የኔ አመው በስነ ስርዓቱ ስለማስብ ማድረግ የምችለው ሁሉ ነገር ያደረኩ ነው እሺ አመሰግናለሁ ካሊድ ህይወትህን ያለህበትን ህይወት ወይንም አካል ጉዳተኝነት እንዴት ትገልጸዋለህ ያምሮ ጉድለት እንጂ ወደ ያለም ያስቀረው የአካል ጉዳተኝነት ወደ ላይ እንደማያስቀር አቃለሁ ማለት እጅ ያሉት የሚያደርጉትን ነገር ሁሉ እኔም አድርጌ ነው እስከዚህ መድረስኩት እዚህ ጋር መበቃውበትም የሚለው ነገር አንደርስታንድ አደርጋለሁ አንደርስታንድ ብቻ ማድረግ ሳይሆን ሌላ ሰዎችም ደግሞ ያቃሉ እንደማድረግና እንደምችል እስከሚያዩ ግን ላይ አምኖ ይችላሉ ግን እኔ ግን እንደማደርግ ደግሞ በጊዜያቶችና በቀናቶች ቆይታ አድርጌ ያታያለሁ የኔ ተፈጥሯዊ ስለሆነ ለኔ በተፈጥሯዊ የሆነ ነገር ደግሞ በጸጋ መቀበል እንጂ ማድረግ የምችለው ነገር ያደረክ ቀሩን ደግሞ መጸለይ ነው ወይ ዱዓ ማድረግ ነው ብዬ ነው ወስዶ ነው በራሴ ካሊድ ተግዳሮቶች ይኖራሉና በህይወት ያለፍካቸውን ተግዳሮቶች እንዴት ትገልጻቸዋለህ እንዴትስ አለፍካቸው በህይወትህ ያለፍካቸውን ተግዳሮቶች እንዴት ትገልጻለህ እንዴትስ አለፍካቸው ከባድ ተግዳሮት በየ ማስበው ያመለካከት ችግር ነው እንደው በአመለካከት ችግር ባንተ ላይ የደረሰ ተጽኖ ነበር ወይ ታስታውሳለህ ወይ በቤተሰቦችም ባንተም ላይ የደረሰ ነገር ካለ ብታወሳ እኔ ተወልጄ ያደኩበት ሰፈር ላይ ያልተማረ በዛበት ቦታ ነው ነው ግን ያው ተቋቁመው ሁሉ ነገር ያው ሰዎች እንዳመለካከታቸው ሁሉ ነገር ሊያወሩ ይችላሉ ግን እንደ ሰዎች ሳይሆን እኔ ተስፋዬና ትልቁ አላማዬ ጥሩ ቦታ ደርሳለሁና የሆነ ያለውን ጉድ ነገር አሳክቼ ሌላ ሰዎች ምን እንጠራውኝ እንደምሰራ ሙከራ ላይ ነኝ አሁን አልহামዱሊላህ እዚህ ደርሻለሁ ከዚህ በኋላ ያለውን ደግሞ እሱ ያቃል ብዬ ተስፋ አደርጋለሁ ግን ብዙ ነገሮችን ያደረኩ ነው መጣሁት አሁንም ለማድረግም ዝግጁ ነኝ ህይወት ብዙ ነገር ታስተምራለች ሆኖም ያለው ነገር ያው እኔም ሰዎች አሁን በሚረዱኝ መንገድ ስረዳቸው ያው እንደማይችልና ምንም ማድረግ እንደማይችል አድርገው ነው የሚቆጥሩኝ ግን እኔ ብዙ ነገር እችላለሁ ለያን ነገር ደግሞ አድርጌም ያሳየው ነው እስከዚህም ደግሞ ደርሻለሁ ብዙ ነገር ተቋቁሜ ነው የመጣሁት
ለዚህ ህይወት ብዙ ነገር ነው ያለው ግን ሆኖም ያው የኔ ሰው በቃ አድርግም አይችልም ያለውን ነገር ሰው ምሳሌ በእጅ ነው የምጽፈው የሚለው ነገር ነው የሚያውቁ ግን እኔ በእግር ጽፌ እስከዚህ ደርሻለሁ በትምህርት በዚህ ካምፓስ ቦንጋ ዩኒቨርሲቲ ላይ ስትማር ትገኛለህና የመጀመሪያ ዲግሪን ስትማር እዚህ ድረስ ስትደርስ ማን ነው ከጎን የነበረው የኔ ተስፋና ጥሩ አላማ አለ ያን አላማ ለመድረስ ሰው ረዳኝ ደገፈኝ የምለው ሳይሆን እኔ ያላንኩበትን ነገሮች ቦታ ለማድረስ ጥራት ላይ ስላልኩት ያው ብዙ ነገሮችን ቢቸግረኝም ቢከፋኝም በለማም ያው ተቃቁሜ እዚህ ደረጃ ለመድረስ ግን ያው ማመስገን እንፈልጋችሁ ሰዎች እናቴን በትልቁ አመሰግናለሁ ሁለተኛ ላይ ደግሞ ጓደኞች ያሉ ማለት ጓደኛ ሲባል ያው እኔ ብዙ ችግር አለብኝ ያው የኔም ብዙ ችግር በሞላ ጎደል በመርዳትና በማድረግ እዚህ ያደረሱኛሉ ለዛ አመሰግናለሁ ይሄ ነው ብዬ ጠርቼ በስም መናገር አልችልም ሙሉ አካል ያላቸው ከሚያደርጉት አንተ የምትችለውና ማትችለው ምንድነው በማድረግና እስቲ በመናገር ብትገልጽልን ማልቻለው ነገር ትንሽ ጥቂት ነገር ነው ያችኛው ምንድነው ለምሳሌ ቀበቶ ያለ ሱሪ መልበስ ነው በቃ ትንሽ የሚከብደው ሻወር ከሆነ ዋና ምናምን ከሆነ ያው እችላለሁ ያው ብዙ ነገሮችን ማለት ትንሽ እንጀራ በወጥ ምሳሌ ለመብላት ብቻ እንጂ ትንሽ የሚከብደው ከዚህ ሌላ ያው ሁሉንም ነገር እችላለሁ መጽሐፍ ከሆነም እጅ ያለው እንደምጽፍ እኔም በእግሬ ጽፋለሁ እዚህ ያው ብዙዎችን ነገር ኳስ መጫወት ከሆነ እግር ኳስ ማንንም እጅ ካለው በላይ ተከላከላሉ ግን ያው ሁሉም ነገር አደርጋለሁ እጅ ካለው ምን ለያየው ቀበቶ ሱሪ መልበስ ብቻ ያው ለምሳሌ ስትሬች የሚያደርግ ልብስና የቀበቶ ምናምን ማስፈልግ ሆነ ለብሳለሁ ራሴ አወጣለሁ ቲሸርትን ራሴ ለብሳለሁ ራሴ አወጣለሁ ትሞክራለህ ደግሞ መሳካቱ አይቀርም ለዚህ ደግሞ ያለ መሞከር እንጂ ሽንፈት ከሞከር ደግሞ ማይሳካ ነገር እንደሌለ አቃል ሁሉም ነገር ደግሞ ከሞከራዎች በኋላ ነው እንጂ መጀመሪያ ፍጹም አንድ ሰው መጀመሪያ ዋቂ የለም ለዚህ ደግሞ ብዙዎችን ነገሮች ስትሞክር ሳይሳካ አይቀርም ለዛ ሙከራ በማድረግ ጥረት በማድረግ አሁን መጀመሪያ እኔ በጥርሴ እየጻፍኩ ነበር አንድ ጊዜ ማታ እንቅልፍ መጣና በጥርሴ እየጻፍኩ እዛው አፌስ ወጋኝና ተናድጄ እዛ በቃ እግር ላይ ሞከርኩ በእግር ሲሞክር አቃጥቀጥለት ከእጅ ጋር ካሉ ሰዎች እኩል መጻፍ ጀመርኩ ለዛ ምንድነው የሙከራዎች ውጤት ነው በሚለው ነው እሺ ካሊድ በመጨረሻ እስቲ ሙሉ አካል ኖሯቸው በአስተሳሰብ ደካማ ለሆኑ ሰዎች ካጋጠመህም ነገር በመነሳት ምን አይነት ምክር እና ሐሳብ ታስተላልፋለህ ወይ በገንዘብ ወይ በሌላ ነገሮች በቃሳም በቁሳቁሶች ሳይሆን ሰዎች መርዳት ፈልገው ሳይኮሎጂካሊ ሰው ልጅ ሁሉም ነገር እንደሚችል ደግሞ ተስፋ መቁረጥ የመጀመሪያ ሞት መሆኑን ተረድቶ ጥሩ ቲንኪንግ እና ጥሩ አመለካከት እንዲኖረው በራሴ በኩል ያው እኔ ከማድረጋቸው ነገሮች ምሳሌ አድርገው መውሰድ ይችላሉ ማለት እጄ የለኝም በሁለት በእግር ነው የምጽፈው ያን ነገር ተረድቶ ራሱ ይሄ በእግር እንደሚቻል በኔ ያለውን ነገር ወስዶ ያለውን ነገር ብሎ የምለውን አስተላልፋለሁ ቤት የሚሸፍነው
ነገር ሊኖር ይችላልና አካል ጉዳተኛ ልጅ በቤታቸው የሚሸፍኑ የሚደብቁ ሰዎች ሊኖሩ ይችላሉ እነዚህን ማህበረሰቡ በምን አይነት አስተሳሰብ እንደው ሊቀበልና ወደፊት ገፍቶ ጠንካራ ስነ ልቦና ባለቤት ሆኖ ወደፊት መውጣት እንድችል አንተ በራስ ጥረት ነው የወጣ ያለውና የሰው ድጋፍ የሚያስፈልገው አካል ጉዳተኛ ሊኖር ይችላል እና ያን ማህበረሰቡ እንዴት ባለ ሁኔታ ቢደግፈው ይሻላል ብለተላል አንደኛው የባለቤቱ ፍላጎት ነው ሁለት ደግሞ ፍላጎት ባይኖርም ራሱ ያው ሁኔታዎችን ወጥቶ ስላላየ ያን ነገር ወይ እውነት ነው እንደዛ ትክክል ነው አይደለም የሚለው ነገር አንደርስታንድ ስለማድረግ ያው ባንተ በኩል እኔ በራሴ በኩል መስጠት የምችለው ነገር ያው በሰው ያልተማረ ከሆነ በጠገቡ በጉረቤት ሰፈር ሰው ቢያንስ ተማረ ሰው ቢኖር ያው ደግፎ መርዳት በሚችለው መንገድ መደገፍ በሚችለው መንገድ በደግፍና ብረዳ ያ የሆነ ሰው የሆነ ነገር አርገህለት የሆነ ቦታ ጥሩ ቦታ ደርሶ ስታገኘው ደስ ይላል እንጂ አይከፋም ግን ሆኖም ያው በአገራችን የተለመደው ነገር ያው ማለት እንደማይችል አድርጎ ነው የሚወስዱት ግን ያ ነገር ተረስቶ እንደምችል ማይቻል ነገር እንደሌለ በሚለው ያው ሀገር ሁሉ ሰፈር ሁሉ ማለት መደረግ ያለበትን ነገር አድርጎ ጥሩ ቦታ እንዲደርስ ባረጉ የምለው ነገር ነው ምለው ነው እስቲ በመጨረሻ የምታመሰግነው ሰው ይኖራል ወይ እድልስተ አይ እኔም አመሰግናለሁ ለአንደኛ እናቴን ብያለሁ ሁለተኛ ደግሞ ውድ ጓደኞች አሉ ጓደኞቼንም አመሰግናለሁ ቀጥሎ ደግሞ ሶስተኛ ላይ ቦንጋ ዩኒቨርሲቲን በራሴ በኩል ናመሰግናቸው ብዙ ሞላ ጎደል በሆነው ነገሮች ሁሉ ረድቶኛል እዚህ እንዲበቃም ደግፎኛል በራሴ በኩል በጣም አመሰግናለሁ ተማሪ ካሌድ ኡመር ከኛ ጋር ስለነበረ ቆይታ በጣም እናመሰግናለን መልካም የትምህርት እና የህይወት ጊዜ እመኝልሃለሁ ውድ ተመልካቾቻችን ከተማሪ ካሌድ ኡመር ጋር የነበረንን ቆይታ በዚህ አብቅተናል ከካሌድ ህይወት ብዙ ጠቃሚ ነገሮችን ከንግግሩ እንዳገኛችሁ እምነቴ ነው እንግዲህ የሰው ልጅ ማህበራዊ ፍጡር ነው እርስ በርስ የመደጋገፍም ባህል እንዳለው ይታወቃልና እንዲህ ያሉ አካል ጉዳተኞች በራሳቸው ጥረት የፈለጉበት ወይ ደግሞ የታሰበላቸው ህይወት መጨረሻ ላይ መዳረሻ ላይ መድረሳቸው አይቀረ ቢሆንም ማህበራዊ ኃላፊነታችንን ከመወጣት አንፃር እንዲያሉ አካላትን ከመደገፍ አንፃር ኃላፊነታችንን ለመወጣት ሁላችንም በያለንበት አካባቢ ማሰብ መደገፍ ይጠበቅብናል የሚለውን መልእክቴ ለማድረግ ወዳለሁ ከኛ ጋር ስለነበራችሁ እናመሰግናለን በሌላ ዝግጅት እስክንገናኝ መልካም ቆይታ